ወይም ደግሞ ከቤተ ክርስቲያኑ ጋር አብረው የሚሰሩ ስራዎች ወይም ቤቶች የሚሉትን ነው የምናየው። እንግዲህ በቤተ ክርስቲያናችን የሚሰሩ ስራዎች 5 ቤቶች አብረው ሊሰሩ ይገባል ይላል። 5 ቤቶች አብረው ከቤተ ክርስቲያኑ ጋር ምን ይላሉ? ይሰራሉ። 5 ቤቶች አብረው አንድ ቤተ ክርስቲያን ሲሰራ 5 ቤቶች አብረው መሰራት አለባቸው። ከዚህ በፊት ነግሬያቸዋለሁ ባለፈው ትምህርታችን ላይ ቤተ ክርስቲያን የሚሰራው በዘፈቀደ ገንዘብ ስላለው መሬቴን ቦታዬን ለቅቄያለሁ ስላለም አይደለም። ገንዘብ አለኝ ቤተክርስቲያንን ራሴ እያሰራለሁ ስላለም ሰው አይሰራትም ቤተክርስቲያንን። ምንድን ነው ያልኳችሁ ባለፈው? እስኪ ጻፉልኝ እስኪ ከስር። ባለፈው ምንድን ነው የተባባልነው? ቤተክርስቲያን የምትሰራው በየት አካባቢ ነው? በምንስ አማካኝነት ነው የምትሰራው? እንደው ፈተናዬን እዚሁ ልጀምረው ይሆን? ባለፈውን ይዛችሁት ይሆን? ግን ረስታችሁት ይሆን? ቤተክርስቲያን በዘፈቀደ ነው የምትሰራው ወይስ እንዴት ነው የምትሰራው? እሺ ለማንኛውም ሰዓታችንን ላለመፍጀት ቤተክርስቲያን የምትሰራው በዕለተ ዓርብ ክርስቶስ አምላካችን ክብር ምስጋና ይግባውና ስጋውን ቆርሶ ደሙን አፍስሶ ለእኛ ለአዳም ልጆች ቤዛ የሆነባት ሰዓት ላይ ዕለተ ዓርብ ነች። በዕለተ ዓርብ ላይ ከጎኑ በፈሰሰው ደም ምክንያት የቅዱስ ኡራኤል መላእክት ነገዶችና ቅዱስ ኡራኤል የጌታችን የመድኃኒታችን የኢየሱስ ክርስቶስን ክቡር ደሙን በእሳት ጽዋ ተቀብሎ በዓለም ሁሉ ረጭቶት ነበርና በዓለም ሁሉ ረጭቶት ስለነበረ የክርስቶስን ደም የክርስቶስ የአምላካችን የመድኃኒታችን የኢየሱስ ክርስቶስ ደም የነጠፈበት ምድር ቦታ ሁሉ ቤተ ክርስቲያን ትሰራባታለች። የመድኃኒታችን የኢየሱስ ክርስቶስ ደም ያልነጠፈበት ቦታ ላይ የፈለገ ትሪሊየን ወይም ቢሊዮነር ብንሆን ገንዘብ አለን ብለን በፈቀድነው ወሳ መስራት አንችልም። የጌታችን የኢየሱስ ክርስቶስ ደም በቅዱስ ኡራኤል እጅ በዓለም ሲረጭ የነጠፈበት ቦታ ሲሆን ብቻ ቤተክርስቲያን እዛ ጋር ትሰራለች ማለት ነው። ስለዚህ ቤተክርስቲያን የምትሰራው ምንድን ነው? የጌታችን የመድኃኒታችን የኢየሱስ ክርስቶስ ደም በነጠፈባት በሙሉ ትሰራለች። አሁን አስቡት እስኪ በየደብራችሁ በየተወለዳችሁበት ሀገር አሁን ክርስትና በተነሳችሁበት እናንተ ባደጋችሁበት ቤተክርስቲያን አለች አይደል? እስኪ በደንብ አስቡት። እቺ ቤተክርስቲያን ዝም ብላ በዘፈቀደ የተሰራች የተተከለች ትመስላችኋል? እኛ በጣም እድለኞች ነን። በዕለተ ዓርብ ምናልባት ከነ ዮሴፍና ከነ ኒቆዲሞስ ጋር ሆነን የክርስቶስን የደሙን መፍሰስ ከነ ዮሐንስ ጋር ሆነን ከነ እመቤታችን ከቅድስት ድንግል ማርያም ጋር ሆነን የደሙን መፍሰስ እንኳን ማየት እንኳን ባንችል በአጥቢያችን በደብራችን በአጠገባችን ግን የነጠፈበትን የክርስቶስን ደም የምናይባት ቅድስት ቤተክርስቲያናችን አለች ማለት ነው። ስለዚህ እያንዳንዳችን ዕለተ ዓርብ እንደተገኘን ሆነን ቤተክርስቲያን እንሄዳለን። ለዛም ነው ስንሄድ ቤተክርስቲያን ጫማችንን አውልቀን የምንገባው ራሳችንን ንጹህ አድርገን የምንገባው ከዚህ አንጻር ስለሆነ ነው ማለት ነው። እንግዲህ እቺ ቤተክርስቲያን ስትሰራ በዚህ ትሰራለች። በእግዚአብሔር ፈቃድ ሲሆንና በቅዱሳን አባቶቻችን በጾምና በጸሎት ተገልጾላቸው ከሆነ ሲገለጽላቸው ማመለከቻ ሲሰጣቸው ካልሆነም ደግሞ የመድኃኒታችን የኢየሱስ ክርስቶስ ክቡር ደሙ የነጠፈበት ቦታ ካልሆነ በቀር ቤተክርስቲያን በዘፈቀድ አትሰራም ነው። እና እቺ ቤተክርስቲያን ከተሰራች በኋላ አብረው የሚሰሩ ቤቶች አሉ። እነዚህ አብረው መሰራት ያለባቸው ግዴታ ስለሆነ አብረው መሰራት ያለባቸው ቤቶች ናቸው። ከአቅም አንጻር ግን አሁን ላይ አብረው የሚሰሩ ቤቶች እየጠፉ ነው። እነዚህ ቤቶች የመጀመሪያውን ስናይ አንደኛ ቤተልሔም ነው። ቤተልሔም ግዴታ ነው። ይሄ ግዴታ ነው። ቤተ መቅደስ ተሰርቶ ቤተልሔም ካልተሰራ አንድ ቤተ ክርስቲያን ሙሉ ነው ማለት አይቻልም። አንደኛ ቤተልሔም፣ ሁለተኛ ግብር ቤት፣ ሶስተኛ ዕቃ ቤት፣ አራተኛ ቤተ ምርፋቅ ወይም ደጀ ሰላም፣ አምስተኛ ክርስትና ቤት። እነዚህ 5ቱ ቤቶች አንዲት ቤተ ክርስቲያን ስትተከል እነዚህ 5 ቤቶች አብረው መሰራት አለባቸው። የሥርዓተ ቤተ ክርስቲያን ሕግ ስለሆነ እያንዳንዳቸውን ከመጽሐፍ ቅዱስ እየተጠቀሰባቸው ጠቅሳላቸው መሰራት እንዳለባቸው እና የመጀመሪያው ቤተልሔም ነው። ቤተልሔም ማለት ምን ማለት ነው ስንል ቤተልሔም ማለት የእንጀራ ቤት ማለት ነው። ቤተልሔም ማለት የእንጀራ ቤት ማለት ነው። ቤተልሔም ሲባል ምናልባት እናንተ ግራ እንዳይገባችሁ ቤተልሔም ሲባል በቤተ ክርስቲያናችን መካከል ላይ ገጠር የተወለዳችሁና ገጠር ያደጋችሁ ካላችሁ እዚህ ጋር በእናንተ በገባን ቋንቋና በነበርንበት ባህል ልምድ አላችሁ። ከቤተ ክርስቲያናችን በስከ ምስራቅ በኩል ከቤተ መቅደሱ በስከ ምስራቅ በኩል የምትሰራ ቤት ነች። ለቤተ መቅደሱ የካህናት መግቢያዎች ፊት ለፊት ባሉ የካህናት መግቢያ ቤተ መቅደሱ የካህናት መግቢያ ፊት ለፊት ባለው አቅጣጫ የምትሰራ ቤት ራሱ ቤተ ክርስቲያኑን መስላ የምትሰራ ግን በግዝፍነትም በምንም ትንሽ አነስ የምትል ማለት ነው። ከትልቁ ቤተ ክርስቲያን የምታንሰው እሷ ቤተልሔም ትባላለች።
በስከ ምስራቅ በኩል የምትሰራ ነች። ገጠር ያደጋችሁ ካላችሁ ደግሞ ወደዚህ እንዳታልፉ፣ ወደዚህ ካለፋችሁ ቀጻፊ መላእክት አለ፣ አንድም ደግሞ ሌላ የሆነ ምስጢር አለ ከውስጥ እናንተ ሳታስቡት መጥቶ የሚወስዳችሁ ወይም የሚበላችሁ ነገር አለ ተብለን በልጅነት እድሜያችን እንደ ማስፈራሪያ ያስፈራሩን ነበር። ለምንድን ነው ሲባል ቤተልሔም የምስጢር ቤት ስለሆነች ካህናትና ካህናት ብቻ ክህነት ያላቸው ብቻ እንጂ በዛቸው ቦታ ድርሽ የሚሉት ዝውር የሚሉት ማንም ሰው ሊዞርባት አይችልም። ያቺ የምስጢር ቤት ቤተ ምስጢር ትባላለች እሷ ማለት ነው። እቺ እንግዲህ አንድ ቤተክርስቲያን ሲሰራ እቺ ቤተልሔም አብራ መሰራት አለባት ማለት ነው። ቤተልሔም ማለት እንደነገርኳችሁ የእንጀራ ቤት ማለት ነው። እንግዲህ ቤተልሔም ከቤተ መቅደስ በስከ ምስራቅ በኩል የምትሰራ ቤት ነች እና እቺ ቤትም ደግሞ ምሳሌነቷ ምንድን ነው ስንል ምሳሌነቱም ጌታችን መድኃኒታችን ኢየሱስ ክርስቶስ ክብር ይግባውና የተወለደበት ጌታችን መድኃኒታችን ኢየሱስ ክርስቶስ በቤተልሔም በግርግም ዋሻ ተወለደ ነው የሚለን። ቤተልሔም የተባለችውን የጌታ ልደት የተወለደባትንም በማንሳት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ የተወለደባት ምሳሌ ነው። እንግዲህ በዚህ ቦታ መግባት የሚችሉት ዲያቆናትና ከዲያቆናት በላይ ማዕረግ ክህነት ያላቸው ብቻ ናቸው። ማዕረግ ክህነት ያላቸው ካህናትና ዲያቆናት ብቻ ናቸው። ከነዚህ ውጭ ማንም ሰው ሊገባም ማንም ሰው ሊተላለፍባቸውም አይችልም። ስለዚህ በዚህ ቤት ለቅዳሴ የሚቀርበው መስዋዕቱ የሚዘጋጅበት ካህናትና ዲያቆናት ቅዳሴ በሚጀምሩበት ጊዜ ህብስቱን በመሶበ ወርቅ ወይኑን በጽዋ አድርገው ከቤተልሔም ወደ ቤተ መቅደስ ምን ይላሉ? ይዘው ይወጣሉ፣ ይሄዳሉ ማለት ነው። ስለዚህ ምሳሌነቱም ደግሞ ይሄ ምንድን ነው? ጌታችን መድኃኒታችን ኢየሱስ ክርስቶስ በቤተልሔም ተወልዶ በቀራንዮ የመሰዋቱ ምሳሌ ነው። ቤተ ክርስቲያን በራሷ የምን ምሳሌ ነች ስንል የቀራንዮ ምሳሌ ነች። ቤተልሔም ደግሞ የምን ምሳሌ ነች ስንል ክርስቶስ የተወለደባት ምሳሌ ነች። አንድም ቤተልሔም የእንጀራ ቤት ነች ማለት ነው ብለናል ስያሜዋ። እንጀራ የተባለ ክርስቶስ ነፍሳትን የሚመግብ ነፍሳትን የሚያረካ ሕይወትን የሚቀጥል ክርስቶስ ነው። ምሳሌነቱ ለሱ ነው። በቤተልሔም እሱ እንደተወለደ ቀራንዮ በተባለችው ቦታ ላይ ደግሞ ምን ሆነ? እርቃኑ ተሰቅሎ ለእኛ ለአዳም ልጆች ቤዛ ሆነ ማለት ነው። ስለዚህ ቤተልሔም አንድ ቤተክርስቲያን ስትሰራ አብራ ቤተልሔም ምን ትላለች? ትሰራለች ማለት ነው። ትሰራለች። እያንዳንዷ በየት በኩል መሰራት እንዳለባቸው እዚህ ጋር ተቀምጦልናል። ስለዚህ ቤተልሔም ስንል የእንጀራ ቤት ነው። እንግዲህ ከቤተልሔሙ ወደ ቤተ መቅደሱ ካህናት ቃጭል እየመቱ የሚገቡበት የምን ምሳሌ ነው ስንል ክርስቶስ ከቤተልሔም ተወልዶ ወደ ቀራንዮ አደባባይ ሄዶ የመሰቀሉን ምሳሌ የሚያመለክት ነው። እንግዲህ ነገረ ክርስቶስን ከነገረ ልደቱ እስከ ነገረ እርገቱ እስከ ነገረ ምጽአቱ ድረስ እየሰበኩን ይሄዳሉ ማለት ነው ዲያቆናትና ካህናት በዚያ በቅዳሴያችን ላይ ወይም በዚህ በቤተ ክርስቲያናችን በተሰሩት ቤቶች ላይ ማለት ነው። ስለዚህ ምሳሌነቱ ምንድን ነው ስንል ቤተልሔም ጌታችን መድኃኒታችን ኢየሱስ ክርስቶስ በቤተልሔም ተወልዶ በቀራንዮ የመስዋዕቱ ምሳሌ ነው። ሌላው ቤተልሔም የእመቤታችን ምሳሌ ነች። ቤተልሔም ምናልኳቸው የእመቤታችን ምሳሌ ነች። ቤተልሔም የእንጀራ ቤት እንደተባለች ሁሉ ክርስቶስ የተባለን እንጀራ ክርስቶስ የተባለን ህብስት ወልዳ ጋግራ የሰጠችን ቅድስት ድንግል ማርያም ነችና ስለዚህ ቤተልሔም ትባላለች። እመቤታችን ቅድስት ድንግል ማርያምም በቤተልሔም ትመሰላለች። ቤተልሔም ምንድነች? ምስጢር ነች። ዲያቆናትና ካህናት ብቻ የሚገቡባት የሚወጡባት እንጂ ሌላ የማይገባባት ምስጢር ነች። የተመረጡ ካህናት ክህነት ያላቸው የተመረጡ ሰዎች ብቻ የሚገቡባት እንደመሆኗ ሁሉ እመቤታችን ቅድስት ድንግል ማርያምም የተመረጡ ሰዎች ብቻ እንደሚያመሰግኗት የተመረጡ ሰዎች ብቻ እንደሚወዷት እንጂ ያልተመረጡ ሰዎች እንደማይቀርቧት ምሳሌ። ሌላው ቤተልሔም የእንጀራ ቤት እንደተባለች ሁሉ እመቤታችንም የእንጀራ ቤታችን ነች። ቢበሉት ቢቀዱት የማያልቅን ክርስቶስን የተመሰለ መጠጥ የሕይወት የነፍስ መጠጥ ክርስቶስ የተባለ የሕይወት እንጀራ ቢበሉት የማይጠገብ ቢበሉት ደግሞ የማይሰለች ቢበሉት የማያልቅ ክርስቶስን ወልዳ የሰጠችን እናት ነችና ለዚህ ነው አባ ኤፍሬም በረቡዕ ውዳሴ ማርያም ላይ እመቤታችን እኮ እንደው ከሁሉ ትበልጣለች እያሉ ሊቃውንቱ ሲተረጉሙ ሰሙ እና ሊቃውንቱ ሲተረጉሙ ሰሙ ላይ እስከታች ሁሉንም አዩ። ከላይ እስከታች ያለውን ሁሉ አዩ።
ሊቃውንቱን ሁሉ መረመረ። ቅዱስ ኤፍሬም መረመረ። ስለ እመቤታችን አስፍተው አመልተው አጉልተው የሚናገሩትን ሁሉ መረመሩና ምን አሉ? መጨረሻ ላይ በሰማይ መሰሏት። ለሰማይ መስፈርት አለው፣ ልክ አለው፣ መጠን አለው። የእሷ ግን የቅድስናዋ፣ የድንግልናዋ፣ የንጽህናዋ አምላክን የመውለዷ እሳተ መለኮትን በማህፀኗ ይዛ በደረቷ የመታቀፏ ምስጢር እጅግ ከቃል በላይ ሲሆንበት ምን አለ? በረቡዕ ውዳሴ ማርያም ላይ ቅዱስ ኤፍሬም ይእቲ ተአቢ እምኪሩቤል ወትፈደፍድ እምሱራፌል እስመ ኮነት ታቦተ ለአሐዱ ዘእም ቅድስት ሥላሴ አለ። ከቃል በላይ ሆኖበት ቤተልሔም ድንግል ማርያምን ሲመስላት ይህች ከኪሩቤል ትበልጣለች፣ ይህች ከሱራፌልም ትበልጣለች። ኪሩቤልና ሱራፌል በጀርባቸው ሊሸከሙት የማይቻላቸውን እሷ በማህፀኗ ይዘዋለችና ስለዚህች ምን ትላለች? ከኪሩቤል ትበልጣለች እና ቤተልሔም ተብላ እመቤታችን በዚህ ትመሰላለች። ስለዚህ አንድ ቤተ መቅደስ ሲሰራ ቤተልሔም አብሮ መሰራት አለበት። ቤተልሔም የሚሰራው ከየት ወዴት ነው ሲባል ከቤተ መቅደሱ በስከ ምስራቅ በኩል ይሰራል ማለት ነው። ቤተ መቅደሱ ቤተልሔም። ሁለተኛው እንግዲህ ይህን የምናገኘው ሙሉ ታሪኩን ስለ ቤተልሔም ታሪኩን የጌታችን የመድኃኒታችን የኢየሱስ ክርስቶስን የውልደቱን የልደቱን ነገር በስፋት በምላት ጎልቶ በመጽሐፍ ቅዱስ ተጽፎ እናገኘዋለን። ለማንኛውም እንደው ማጣቀሻ እንዲሆናችሁ የሉቃስ ወንጌል ምዕራፍ 2 ከቁጥር 6 ጀምራችሁ እስከ 12 አንብቡት። የማቴዎስ ወንጌልም ደግሞ ምዕራፍ 27 ከቁጥር 33 ጀምራችሁ እስከ 50 ቁጥር ድረስ አንብቡት። ስለ ቤተልሔም እያንዳንዷን ከክርስቶስ ጋር እንዴት እንደሚመሳሰል ከእመቤታችን ጋር እንዴት እንደተመሳሰለ ሊቃውንቱ እንዴት እንዲያስቀመጡት ደግሞ ይነግራቸዋል። እዛ ላይ እደግምላቸዋለሁ። የሉቃስ ወንጌል ምዕራፍ 2 ከቁጥር 6 እስከ 12፣ የማቴዎስ ወንጌል ምዕራፍ 27 ከቁጥር 43 እስከ ቁጥር 50 ድረስ ያለውን አንብቡት። የቤተልሔም ምስጢሩን በመጽሐፍ ቅዱስ እዛ እንዲህ ተጽፎ ታገኙታላችሁ ማለት ነው። ሁለተኛው ቤተክርስቲያን ሲሰራ አብሮ መሰራት ያለበት ግብር ቤት ነው። ግብር ቤት ታውቃላችሁ? ግብር ቤት ምንድን ነው? እሺ፣ ገጠር ተወልዳችሁ ያደጋችሁ ካላችሁ ታግዙኛላችሁ። አቃቢ ታውቃላችሁ? አቃቢ ሁላችንም እናውቃለን። አቃቢዎች ምን የሚያደርጉበት ነው? አቃቢዎች የዕለት ተግባራቸውን ስራቸውን የሚሰሩበት ማለት ነው። አቃቢዎች የሚሰሩበት፣ አቃቢዎች የሚያገለግሉበት ነው። እሷ ምን ትባላለች? ግብር ቤት ትባላለች። ግብር ቤት ደቂቅ የሚባለውን ንጹሑን ደቂቅ እናቶቻችን አቃቢያኖች ምን የሚያደርጉበት ነው ማለት ነው? የሚያዘጋጁበት ማለት ነው። እሱ ግብር ቤት ይባላል። አሁን እንግዲህ ይሄ ግብር ቤት መስዋዕት፣ የተመረጠ ስንዴ የሚሰየምበት፣ ካህናት ወይም መነኮሳት ደግሞ ምን የሚሉበት መስዋዕቱን የሚሰየሙበት። ስለዚህ ይሄ ግብር ቤት ይባላል። ግብር ቤት ሊሰራ ግድ ነው። በአንድ ቤተክርስቲያን ግብር ቤት ከሌለ ቤተክርስቲያኗ ሙሉ ልትባል አትችልም ማለት ነው። ስለዚህ ምን ያስፈልጋል? ግብር ቤት ያስፈልጋታል ለቤተክርስቲያናችን። አንድ ቤተክርስቲያን ስትሰራ አብራ ከሱ ጋር ከቤተክርስቲያኑ ጋር ግብር ቤት ያስፈልጋታል ማለት ነው። እቺ ግብር ቤት እንግዲህ ምሳሌ ያላት ግብር ቤት ነው እና ይሄ የምን ምሳሌ ነው ስንል ግብር ቤት የአስራት በኩራት ምሳሌ ተብላ ትጠቀሳለች። እቺ ግብር ቤት ደግሞ ግብር ቤት እንግዲህ እንደነገርኳችሁ መገበሪያ የሚቀመጥባት፣ ማስቀደሻ የሚመጣባት፣ መባ ተሰብስቦ የሚቀመጥባት ነች። እቺ ደግሞ የምን ምሳሌ ነች? የአስራት በኩራት ምሳሌ ማለት ነች። እቺ ግብር ቤት የአስራት በኩራት ምሳሌ። እቺ ደግሞ ከቤተ መቅደሱ በስከ ምዕራብ በኩል ተሰርታ ትቀመጥ ይላል ስርዓተ ቤተ ክርስቲያን። ከቤተ መቅደሱ በስከ ምዕራብ በኩል ትሰራ ይላል፣ ግብር ቤት ስለሆነች ማለት ነው። ለምንድን ነው ከቤተ መቅደሱ በስከ ምዕራብ በኩል ትሰራ የተባለው ሲባል ሐዋርያት ለስብከት ተልኳቸው ሲፋጠኑ የነበረው ወደ ምዕራቡ ዓለም ነበረ። ዛሬ አሁን ይሄ የተረገመ የሆነው ዓለም ማለት ነው። ይህ ምዕራቡ ዓለም ዛሬ በጣም ተረግሟል። አይታችሁታል አይደል? ይህ ግብረ ሰዶም የሚባለው ምንም የሚባለው ይሄ ዝባዝንኪው ሃይማኖት ሁሉ የሚመጣው ከየት ነው? ከምዕራቡ ዓለም ነው። እነዚህ ሐዋርያቶች ደግሞ በብዛት ወደ ምዕራቡ ዓለም እየሄዱ ምን ይሉ ነበረ? ያስተምሩ ነበረ፣ ይገስጹ ነበረ። ከዛ ያንን የሚያስተምሯቸውን የሚገስጧቸውን ሁሉ ምን እያደረጉ እያጠመቁ ወደ ክርስቶስ ያመጧቸው ነበር። እያጠመቁ ክርስትናን ያሰጧቸው ነበር። እያስተማሩ እያሳመኑ ሐዋርያት አንደኛ ራሳቸውን ለክርስቶስ አድርገው ቤዛ አድርገው ራሳቸውን ለክርስቶስ መስዋዕት አድርገው የሰጡበት ሙሉ ብዙ ሐዋርያቶች ህይወታቸው በሙሉ የጠፋው ህይወታቸው በሙሉ በሰማዕትነት ያለ ሰው ወደ ምዕራቡ አቅጣጫ ሄደው በሚሰብኩ ጊዜ ነው። ስለዚህ ይሄ ምን ግብር ቤትም በየት በኩል ትሰራለች? በስከ ምዕራብ በኩል ትሰራ ይላል። ለምን?
ዝክረ ሐዋርያት ወዝክረ ሰማዕታት ትሆናለችና ይላል። ዝክረ ሐዋርያት እንዲታሰቡ ሐዋርያት ምን አድርገው ነበር ሲባል ሐዋርያት በምዕራቡ ዓለም እንደነ ቅዱስ ጳውሎስ ያሉ አባቶቻችን አንገታቸው በሰይፍ በሮም አደባባይ ላይ ሲቀላ እንደነ ቅዱስ ጳውሎስ እንደነ ቅዱስ ጴጥሮስ እንደነ ቅዱስ ማቴዎስ ያሉ አባቶች ደግሞ በፍልስጤም ምድር አንገታቸው ምን ሲል በሰይፍ ሲቀላ እንደነ ቅዱስ ጴጥሮስ የቁልቁል ሲዘቀዘቁ እንደዚህ ያሉ ሐዋርያቶች ወደ ምዕራቡ በኩል ብዙ ተጋድሎ ፈጽመዋልና ሐዋርያቶቻችን አባቶቻችንን ለማሰብ ስለዚህ እቺ ግብር ቤት የመስዋዕት መቀበያ ወይም ደግሞ የግብር ማከማቻ ወይም የእጅ መንሻ ማከማቻ የስጦታ ማከማቻ እንደሆነች ሁሉ ስጦታ የተባሉ ሐዋርያቶች ራሳቸውን ለክርስቶስ ቤዛ አድርገው አሳልፈው ሰጥተው ስጦታ ሆነን ለእኛ ብርሃን ሆነዋልና እነሱን እንድናስታውስበት ተብሎ ይጠቀሳል። የመጨረሻው የአስራት በኩራት ምሳሌ ነው። ማንም ሰው አስራት በኩራቱን እንዲያመጣ እች ግብር ቤት በራሷ ምን ሆና አንድ የቆመች ፊደል ሆና ታሳየናለች ማለት ነው። እና ቤተክርስቲያናችን ምስጢር ነች። ቤተክርስቲያን ባሕረ ጥበባት የተባለችው ለዚህ ነው። አትመረመርም ጥልቅ ናት የምንለው ለዚህ ነው ቤተክርስቲያን ነው። ሌላው ቤተክርስቲያን ሲሰራ ሶስተኛ አብራ የምትሰራ ወይም አብረው ከሚሰሩት መካከል አንደኛዋ ሶስተኛዋ ዕቃ ቤት ነች። ዕቃ ቤት እንግዲህ ዕቃ ቤት ምንድነው ስንል ዕቃ ቤት እንደምናውቀው ነው። ነዋየ ቅድሳት የሚቀመጡባት የነዋየ ቅድሳት ማስቀመጫ ቤት ነው። ለቤተ መቅደስ አገልግሎት የሚውሉ ነዋየ ቅድሳቶች በሙሉ ምን የሚሉበት የሚቀመጡበት ነው። ለሌላ አገልግሎት ማዋል ቅንጣት ያክል እንኳን የማይቀመጥባት የቤተ መቅደስ አገልግሎትና አገልግሎት ብቻ ዕቃዎች የሚቀመጡባት የቤተ መቅደስ አገልግሎት የሚውሉ ዕቃዎች ብቻ የሚቀመጥባት ሌላ ምንም አይነት ዕቃ የማይቀመጥባት እቺ የዕቃ ቤት የተመረጡ ዕቃዎች የሚቀመጡባት የተቀደሱ ዕቃዎች ወደዛ የሚቀመጡባት ዕቃ ቤት ትባላለች። በቤተ ክርስቲያን ውስጥ ዕቃ ቤት ሌላ የግለሰብ ዕቃ እንዳይቀመጥባት ሌላ የዘፈቀደ ዕቃ እንደ ዝም ብሎ ዓለማዊ ነገር የሆነ ርካሽ በዓለም የረከሰ ዕቃ በሙሉ የማይቀመጥባት የተመረጡ የተቀደሱ ዕቃዎች ምን የሚሉባት የሚቀመጡባት ነው። ይሄ እንግዲህ በዚህ በትንቢተ ዳንኤል ምዕራፍ 3 ላይ ከቁጥር 1 እስከ ፍጻሜ ያለውን ስታነቡት በሙሉ ስለዚህ ስለ ዕቃ ቤቱ ደግሞ ታገኙታላችሁ። ቤተክርስቲያናችን ያለ አንድ ምሳሌ መሰላት አታስተምርም፣ አትሰራም። ትንቢተ ዳንኤል ምዕራፍ 3 ጀምራችሁ አንብቡት። እንደውም ከምዕራፍ 5 ሳይሆን ከምዕራፍ 3 ትንቢተ ዳንኤል ምዕራፍ 3ን ከቁጥር 1 ጀምራችሁ እስከ ፍጻሜው አንብቡት። ከዛ እዚሁ ደግሞ ኦሪት ዘጸአት ላይ ማለላችሁ። ኦሪት ዘጸአት ምዕራፍ 30 ቁጥር 9 ጀምራችሁ ደግሞ አንብቡት። ኦሪት ዘጸአት ምዕራፍ 30 ከቁጥር 9 እስከ 20 ድረስ አንብቡት። ወደዛ ሄዱ፣ እስከ መጨረሻው ምዕራፍ አንብቡት። ስለ ዕቃ ቤት በሙሉ ሙሴን እንዴት አድርገህ አዘጋጅ እንዳለው እያንዳንዱን እናገኘዋለን ማለት ነው። ሌላው አራተኛው ቤተ ምርፋቅ ትባላለች። ቤተ ምርፋቅ የምትባል ቤት ትሰራለች። ቤተ ምርፋቅ አሁን ቤተ ምርፋቅ ማለት ምን ማለት ነው? ግዕዝ ነው። እሺ አይዟችሁ፣ የግዕዝ ቃል ነው። ቤተ ምርፋቅ ማለት ደጀ ሰላም ማለት ነው። ወደ አማርኛ ሲተረጎም ደጀ ሰላም ማለት ነው። እንግዲህ ምርፋቅ ማለት ምንድን ነው? ረፈቀ ማለት ነው። እንግዲህ ምርፋቅ ሲባል ረፈቀ ከሚለው የግዕዝ ግስ የተገኘ ቃል ነው እና ረፈቀ ሲል ምንድን ነው? ረፈቀ ወይም ደግሞ ረፈቀ ሲል ምንድን ነው ስንል አሁን ቤተ ምርፋቅ ማለት ስንል ምንድን ነው ማለት ነው? በጠቅላላ የምግብ ቦታ ወይም የምግብ የገበታ ስፍራ ማለት ነው። ወይም የምግብ ዳስ ቤት ማለት ነው። ቤተ ምርፋቅ ማለት ደጀ ሰላም በሚለው ሁላችንም ስለሚያስማማን ግን ደጀ ሰላም ተብሏል። እንግዲህ ይህ ቦታ ደግሞ በየት በኩል ይሰራን ስትሉኝ አሁንም ይህን ደግሞ ከቤተ መቅደስ በስተ ምዕራብ በኩል ይሰራል። ይህም ራሱ በየት አልኳቸው? ከቤተ መቅደሱ በስከ ምዕራብ ይሰራል። ለምንድን ነው ቢባል ምዕመናን ለካህናት የሚሆነውንም የበግ ስጋም ሊሆን ይችላል፣ ክክ ወጥም ሊሆን ይችላል፣ በበርበሬም እንጀራ ሊሆን ይችላል፣ በጀሪካ ጠላም ሊሆን ይችላል፣ በጋን ጠላም ሊሆን ይችላል፣ በ5 ሊትር ውሃም ሊሆን ይችላል። ይህንን ሁሉ ይዘው መጥተው የሚያስቀምጡበትና የሚመግቡበት ቦታ ነው። ስለዚህ ይሄ ነው እንግዲህ እንዲሁም ይሄ አገልጋዮች ከሌላ ሩቅ ደብር ሲመጡ የሚያርፉባት የሚቀመጡባት ቦታ ነች። ደጀ ሰላም አገልጋዮች ከሩቅ ቦታ መጥተው ምን ይሉባት የሚቀመጡባት፣ ካህናት፣ ዲያቆናት፣ በአገልግሎት ያደሩ በአገልግሎት የደከሙ
በማስተናገድ የደከሙ በመስራት የደከሙ ካህናቶች ሊቃውንተ ቤተክርስቲያን ከሌላ ከሩቅ ደብራቶች የመጡ አገልጋዮችም ከየትም ቦታ የመጡ በሙሉ ከየት መጣ ሳይባሉ ገብተው ምን የሚሉባት የሚቃመሱባት የሚካፈሉባት አንድ እንጀራ ለ10 ለ15 ሆነው የሚቀምሱባት ቦታ ችች ምን ትባላለች? ደጀ ሰላም ትባላለች። ታዲያ ይሄ ደግሞ ደጀ ሰላም የተባለችው የምን ምሳሌ ነው ስንል ደጀ ሰላም ደግሞ የገነት ምሳሌ ነች። ደጀ ሰላም የገነት ምሳሌ። አሁን ልብ በሉ፣ ደጀ ሰላም የገነት ምሳሌ የሆነችበት ከሌላ ከሩቅ ደብር ያሉ ካህናቶች መጥተው ያለምንም ጥያቄ ገብተው አብረው የሚቋደሱባት የሚቀምሱባት ስለሆነ ማንም ሰው በዛች ገብቶ ወንድ፣ ሴት፣ ጥቁር፣ ቀይ ሳይባል ሁሉም ገብቶ ምን የሚልባት የተገኘችውን እንጀራ የሚቀምስባት ያለውን ውሃ እኩል ያችን ቀዝቃዛ ውሃ በአንዲት ኩባያ ተካፍለው የሚጠጡባት ስስት የሌለባት ቦታ ማለት ነች ይቺ ቤተ ደጀ ሰላም ወይም ቤተ መርፋቋ። በገነትም ደግሞ ጥቁሩ ሳይለይ ከነጩ ነጩም ከጥቁሩ ሳይለይ እኩል ሆነው የሚገቡባት እንደ ስራቸው እንደ አገልግሎታቸው መጠን የሚኖሩባት የገነት ምሳሌ። ገነት አንተ ጥቁር ነህ አይገባህም፣ አንተ ቀይ ነህ ግባ የማትባልባት ነችና ደጀ ሰላምም አንተ ከሌላ ደብር ነው የመጣው አናቅህም፣ አንቺ ሴት ነሽ አናቅሽም፣ አይገባሽም፣ አንተም ወንድ ነህ አይገባህም ውጣ የማይባሉባት የተገኘ ምግብ ካለ ምግቡን እኩል በኩል ሁሉም እንደምንካፈልባት ማለት ነው እንካፈልባታለን። ገነትም እንዲሁ ነች። ገነትም ልቡን ንጹሕ ያደረገ ቅዱስ ዳዊት በመዝሙር 50 ቁጥር 10 ላይ ፍጠር ሊተ እግዚኦ ልበ ንጹሐ ፍጠር ሊተ እግዚኦ አቤቱ ንጹሕ ልብን ፍጠርልኝ ይላል። ስለዚህ ንጹሕ ልብ ላለው ሰው ብቻ የሚገባባት ነች ገነትም። ስለዚህ ሁሉም ሰው ንጹሕ ልብ ካለው ምን ይላል? ገነትን ይገባል። በዚህች ደጀ ሰላምም ደግሞ ሁሉም ሰው ክርስቲያን ሆኖ ከተገኘ ምን ይላል? ገብቶ ይቀምስባታል፣ ይበላባታል፣ ይጠጣባታል ማለት ነው። ስለዚህ ደጀ ሰላም የምን ምሳሌ ነች? የገነት ምሳሌ ነች ማለት ነው። አሁን ቤተክርስቲያን ስንሄድ ደጀ ሰላምን እንዴ ይሄ በቃ ጠላ ወዳጅ ዲያቆን እና ጠላ ወዳጅ ካህን እንዲያው እዚህ ጋር ዝም ብሎ እየጠጣበት ይኸው እየጮህበት የሚውል ቤት ብላችሁ እንዳታልፉ እሺ፣ አደራችሁ። ምን ማድረግ አለባችሁ? ደጀ ሰላም የገነት ምሳሌ ነች። ስለዚህ እዛች ደጀ ሰላም ጋር ስትደርሱ ደጀ ሰላም የገነት ምሳሌ ሆና እንደተጠራች ገነት የምንሄድባትን እያሰባችሁ ለደጀ ሰላም ክብር እንዲኖራችሁ እየነገርኳችሁም ጭምር ነው። ደጀ ሰላም መጠጥ የሚጠጣባት ካህኑ ዲያቆኑ እንዲሁ የሚለፈልፉባት እንደው ዝም ብለው እየዘመሩ የሚያጨበጭቡባት ቤት ዝም ብላ ቤት ወይም ደግሞ እንደው ካህንና ዲያቆናት እንደው ተሰውረው የሚቀመጡባት በስውር የሚመገቡባት አይደለችም። የገነት ምሳሌ ሆና ሁሉንም የምታሳትፍ ነች ማለት ነው። ስለዚህ ደጀ ሰላምም ክብር ሊኖረን ይገባል ማለት ነው። በደጀ ሰላም እንግዲህ አምስተኛውና የመጨረሻው በቤተ ክርስቲያናችን ካሉ መካከል ከሚሰሩት መካከል ደግሞ አንደኛው አምስተኛው የክርስትና ቤት ነው። የክርስትና ቤት ነው። ይሄ የክርስትና ቤት እንግዲህ ወንዶች በ40 ቀን ሴቶች በ80 ቀን ሀብተ ወልድና ስመ ክርስትናን ለመቀበል የምንጠመቅባት ከሌላ ቤተ እምነት የመጡ አማንያን ሆነው ወደ ሃይማኖታችን ሊመጡ ያሰቡ ሰዎች የሚጠመቁባት እያንዳንዳችን በሙሉ አንድ ሆነን በዛች ቤት የምንጠመቅባት ነች። እቺ ምን ትባላለች? ክርስትና ቤት ትባላለች። እንግዲህ አሁን የዘረዘርናቸው በሙሉ ሴቶች እያንዳንዳቸው ወንዶችም ሴቶችም የሚጠመቁባት እንግዲህ ከተዘረዘሩት ከ5ቱ ቤቶች መካከል አንዷ ቤተ ክርስቲያን ሲሰራ አብረው መሰራት ያለባቸው እነዚህ 5ቱ ናቸው ማለት ነው። አብረው መሰራት ያለባቸው ምንድን ናቸው? እነዚህ 5ቱ አብረው ሊሰሩ ይገባቸዋል። ከ5ቱ አንዱ እንኳን መጉደል የለበትም ነው። ከዛ በኋላ ግን ሌላ ምናልባት ፎቅ ለመስራትም ከሆነ ጉባኤ ቤትም ለመስራትም ከሆነ እያንዳንዱ የካህናት ማረፊያ ለመስራት ከሆነ እሱ እንዳቅም ነው። ነገር ግን በአንድ ቤተ ክርስቲያን ውስጥ እነዚህ 5 ነገሮች መሰራት አለባቸው። አሁን ወደ ገጠሩ ስንሄድ ግን 5ቱ እነዚህ ሁሉ ሲሰሩባቸው አይተናናቅምኝም። ለምሳሌ ቤተልሔሙ አይቀርም የታወቀ ነው። ግብር ቤቱ አይቀርም የታወቀ ነው። ደጀ ሰላም አይቀርም የታወቀ ነው አይደለም? የታወቀ ነው አይቀርም። እነዚህ የታወቁ ናቸው አይቀሩም። ግን ከዛ በፊት ግን እቃ ቤት አለን። ግን እቃ ቤት አይታችሁ ታውቃላችሁ? ደጀ ሰላም ቤተክርስቲያናችን ውስጥ ላይ እቃ ቤት አይታችሁ ታውቃላችሁ? የለም። እቃ ቤት አይተናናቅም። ለምንድን ነው ሲባል ከቦታ አንጻር ነው። ከቦታ አንጻር አንደኛ እቃ ቤት ለብቻው ከተሰራ ለብቻው ጥበቃ ያስፈልገዋል ተብሎ ስለሚታሰብ እቃ ቤት የለም በገጠር ላይ አሁን የምናያቸው። ምናልባት እቃ ቤትም ሳይሆን እንደው
ደጀ ሰላምም እንኳን ደጀ ሰላም አይጠፋም። በእርግጥ እንደ በሸራም ተወጥሮም ቢሆን ስሙ አይጠፋም አለ። እቃ ቤት ግን በብዛት የለም። አንዳንድ ቦታ ላይ እቃቸውን የት ነው የሚያደርጉት? ካህናት አባቶቻችን በገጠር ላይ እነሱ በአገልግሎት የለመዱበት የኖሩበት ስለሆነ ምን ያደርጋሉ? ቤት መስራት ስላቃታቸው አቅም ስለሌላቸው ይህን የእቃ ቤት ለመስራት ሲያቀታቸው ምን ያደርጋሉ? እቃውን ሁሉ ንዋየ ቅድሳቱን ሁሉ እዛው ቤተ መቅደስ ውስጥ ያደርጉታል። አልባሳቱንም ሁሉ፣ እጣኑንም ሁሉ፣ ዘቢቡንም ሁሉ፣ መስቀሉንም ሁሉ፣ ልብሰ ተክህኖውንም ሁሉ የት ያደርጉታል? እዛው ቤተ መቅደስ ውስጥ ነው የሚያደርጉት። እዛው ቤተ መቅደስ በአንድ ቦታ ላይ ከለል አድርገው ለብቻው እዛው በአንድ ቤተ መቅደስ ውስጥ ያደርጉታል። ስለዚህ ዕቃ ቤቱን በየት ተኩት? በቤት ውስጥ ተኩት ማለት ነው። ሌላው ክርስትና ቤት አሁን ደግሞ አይታችሁ ታውቃላችሁ? ክርስትና ቤት የለም እንኳ አይደል? ክርስትና ቤት የለም። ያ ክርስትና ቤት ደግሞ አቅም ስለሌላቸው ነው እንጂ ግዴታ ነው። ግን የክርስትና ቤት በየትኛው በኩል እንደሚሰራ ደግሞ ይነግረናል። የክርስትና ቤት የሚሰራው ደግሞ ከየት መሰላቸው? የክርስትና ቤት ደግሞ የሚሰራው በስከ ምስራቅ በኩል ሆኖ ከቤተልሔሙ 80 ክንድ ራቅ ብሎ መሰራት አለበት ይላል። ወይም 100 ክንድ ነው የሚለው። 100 ሜትር በቃ 100 ሜትር በሉት፣ 100 ክንድ በሉት፣ 100 እርምጃ ማለት ነው። 100 እርምጃ ራቅ ብሎ እዛው በቤተልሔሙ ትይዩ ምን መሆን አለበት? መሰራት አለበት በስከ ሰሜን ምስራቅ በኩል በስከ ሰሜን ምስራቅ ሁለቱን ላይ ያዋከለ ሆኖ ይሰራን ክርስትና ቤት። ወደ ምስራቅም ቀጥታ ምስራቅ ላይ ሳይሆን ወደ ሰሜንም ቀጥታ ሰሜኑ ላይ ሳይሆን ምስራቅ ሰሜን መካከል ላይ ሆኖ ይሰራ ይላል ክርስትና ቤት። ከዛ ህፃናቶች በዛ ክርስትና ይነሳሉ ማለት ነው። እያንዳንዱ ይሄ ነው እንግዲህ አሁን የጠራናቸው በሙሉ በቤተ መቅደስ ውስጥ የሚገኙ ከቤተ መቅደስ ውጭም ያሉ 5ቱ የሚሰሩ ቤተ ክርስቲያናቶች ናቸው። አሁን እነዚህ ክርስትና ቤት አሁን የለም። በብዛት ክርስትና ቤት አናይም። አሁን በገጠሩ አካባቢ ላይ ክርስትና ቤት የለም። ለምን? አንደኛ የገንዘብ እጥረት አላቸው፣ መስራት አይችሉም። ነገር ግን በዛ ፈንታ ምን ያደርጋሉ መሰላቸው? ረጅም ትልልቅ ማለት በጣም በእድሜ ጠገብ የሆኑ ትልልቅ ዛፎች ይኖራሉ። በዚሁ እንዳልኳቸው በሰሜን ምስራቅ መካከል ላይ ባለበት ቦታ ላይ አዋሳኝ ቦታ ላይ የሆነች ቦታ ካለች እሷን በሸራ ወጥር አድርገው አሊያም ደግሞ በጨርቅ ነገር ዝም ብለው በመጋረጃ ነገር ከለል አድርገው ምን ያደርጋሉ? ህፃናትን ያጠምቁባቸዋል። ህፃናት ተጠምቀው ካለቁ በኋላ የጋረዷትን መጋረጃ ጠቅልለው ደግሞ ወዴት ያስገባሉ? ወደ ቤተ መቅደሱ ያስገባሉ። አባቶቻችን ህግ አያፈርሱም፣ ስርዓት አያበላሹም። እነሱ አቅም እንኳን ባይኖራቸው ቤት ባይሰራላቸው ግን ምን ያደርጋሉ? በህጋቸው መሰረት እንደዛ አድርገው ምን ይላሉ? ያጠምቃሉ ማለት ነው። እንደው መጋረጃም እንኳን ባይከልሉ ዛፍም እንኳን ቢያጡ ከዛች ቦታ ላይ ግን ሳይነቃነቁ ከሰሜን ምስራቅ መካከል ቦታ ላይ ሳይለያዩ ምን ያደርጋሉ? ካህናት ከበብ ብለው እናቶቻችን ነጠላቸውን ወይም ደግሞ እርቦ ጋቢያቸውን ዙሪያውን ይዘው ክርስትና ከሚያናሷቸው ጋር ዙሪያውን አድርገው ከበው ይዘው በመሀል እንደ ቅጥር አድርገው በነጠላቸው በጋቢያቸው ሁሉ አባቶቻችን ዙሪያውን ይይዙና ምን ያደርጋሉ? ካህናት ከመሀል ሆነው ስርዓተ ጸሎቱን እያደረጉ ህፃናቶች ደግሞ እዛው ላይ ይነሳሉ። ክርስትና ተከባ ማለት ነው። ስለዚህ ስርዓት እንዳይፈረስ በዚህ ልክ ያደርጋሉ ማለት ነው። ስለዚህ እንግዲህ እነዚህ ቤተክርስቲያን ስትሰራ እነዚህ 5 ነገሮች አብረው ሊሰሩ ይገባቸዋል ማለት ነው። ሊሰሩ ይገባቸዋል። እያንዳንዱ 5ቱም ስላላቸው ምሳሌ ስላላቸው አሁን ክርስትና ቤት ለምንድን ነው በዛ ያስፈለገው ሲባል ክርስትና ቤት ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ የተጠመቀባት የዮርዳኖስ ምሳሌ ነች። አሁን ቤተክርስቲያን እንግዲህ አስቡ፣ ቀራንዮን አሰበች፣ ራሷ ቤተክርስቲያን ቀራንዮ ነች። ከዛስ ቤተልሔም የክርስቶስን መወለድ አሰበች። ከዛስ የግብር ቤትን ደግሞ መስጠት እንዳለብን አሰበች። ከዛስ ገነት ለሁሉ እንደምትሆን ደግሞ ገነትን ደግሞ በደጀ ሰላም አሰብን። ከዛስ ዕቃ ቤት ደግሞ ሁሉም ሰው የክርስቶስ ምርጥ ዕቃ እንደሆነ ምርጦች ወደ ክርስቶስ እንደሚቀርቡ የክርስቶስ እንደሚሆኑ በዕቃ ቤት ደግሞ አስተማረን። ከዛስ መጨረሻዋ ምንድነች? የክርስትና ቤት ማለት ነው። በክርስትና ቤት ደግሞ ማየ ዮርዳኖስ በአብራከ መንፈስ ቅዱስ የመወለዳችንን ምስጢር የሚፈጸምባት ማለት ነው። ሌላው ይቺ ክርስትና ቤት የባህረ ዮርዳኖስ ወይም ደግሞ የጥምቀተ የዮርዳኖስ ምሳሌ ሆና ትቀመጣለች። የዮርዳኖስ ምሳሌ ክርስቶስ በዮርዳኖስ